ምንም ብዙ ለመናገር አይደለም። በእውነት እንደ እውነቱ ከሆነ አንድ ያስደነገጠኝ ነገር ነው እንጂ እንድገባ ያደረገኝ ከ10 ደቂቃ በኋላ በላይ እዚህ መቆየት አልችልም። ምክንያቱም ድንገተኛ ነው። በዚህ በማህበራዊ ሚዲያ ውስጥ አንዳንድ መልእክት ከሰዎች ጋር ስንለዋወጥ ያስደነገጠኝ ነገር አለ። ሁላችሁም እንደምታውቁት ስናውቅ እንደኖር ነው ማለት ነው። ምንም አዲስ ነገር የለም። በኢትዮጵያ ውስጥ ለውጥ የሚሞክር ማንኛውም ሰው የፖለቲካ ለውጥ ብሎ የሚነሳ ሰው የሚያደርገውን ታውቃላችሁ። የሚያደርገው ምንድን ነው? ጠላት ያበጃል። መጀመሪያ ጠላት ካበጃ በኋላ ሰው ይሰበስባል። ለምንድን ነው ይሄ መንገድ ቀላል የሆነው? ፍልስፍና አይፈልግም። የታሪክ እውነት አይፈልግም። ፍትህና ሰብአዊነት አያስጨንቀውም። የትውልድ ራዕይ እና ኃላፊነት መውሰድ አያስጠይቀውም። ስሜት ብቻ ማንቀሳቀስ ነው የሚፈልገው። በዚህ የተነሳ ከቀድሞ ጀምሮ አብዮቱን ስታዩ ጸረ ዘውድ ነው። እዛ ውስጥ ግን አማራና ኦርቶዶክስ፣ ነባር ኢትዮጵያዊነት፣ ነባር ሴቶች ተጨፍልቀው እንደ ጠላት ተወስደዋል። በእግዚአብሔር የሚያምን ሁሉ ጠላት ነው፣ ሀሳባውያን ይባላል። ኮሚኒስት መሆን አለብህ። ወያኔ መጣ። ወያኔና ኦነግ ደግሞ ሲጀምሩ የተጨቆነ ህዝብ አለ፣ ጨቋኙ አማራና ኦርቶዶክስ ነው። ነባር ኢትዮጵያዊ ትክክል አይደለም፣ ኢምፓየሯ ጸረ ብሔር ብሔረሰቦች ናት የሚል ጠላት መፍጠር ነው። ይሄ ምርምርም አይፈልግም፣ እውቀትም አይፈልግም። የታሪክ ማስረጃ ማቅረብ የሚል ሰው የለም። ተቆርጠሃል፣ ተፈልጠሃል፣ ተነጥቀሃል፣ ተጨቁነሃል ብቻ የምትለዋን ለሰው መንገድና ማንቀሳቀስ ነው። ከዛ በኋላ ከተንቀሳቀሰ በኋላ ምናባዊ ገነት ማሳየን ነው። ከነከሌ ከዚህ አይነት ስራ ስትገላገል ገነት የሚመስል ሀገር ይኖርሃል ብሎ ማጓጓት ነው። ሐሰተኛ ርዕይ መስጠት ማለት ነው። ያ ርዕይ ተስፋ ያደረገ አጠገቡ ያለውን ሰው የጠላ ሰው እንደ መንጋ ይከተላቸዋል። እና ሀሳብ የሌላቸው ሰዎች ሁልጊዜ መንጋ ይፈልጋሉ። በጣም ነው የሚያሳዝነው። ከዚህ ሁሉ ግን የተለየ ትግል ኢትዮጵያ ውስጥ እየታየ ነው። ምንድነው እሱ? የአማራ የፍትህና የህልውና ትግል የሚባል ነገር ተጀመረ። ተመልከቱ። ይሄ ትግል ጠላቱ ብሔረሰብ አይደለም፣ ጠላቱ ሃይማኖት አይደለም፣ ፈጽሞ ጠላቱ ሃይማኖት አይደለም። ተመልከቱ። ስርዓት ነው፣ አስተሳሰብ ነው። ይሄንን አማራን ለ50 ዓመት ሲገል ሲያፈናቅል ሲያጠፋ የነበረው ደግሞ አብዛኛው ኦርቶዶክስ ስለሆነ ሃይማኖቱንም ጠላት አድርጎ የተረሳውን የደርግ የህዋት የኦነግ የነሱ ድምር ደግሞ ኢህአዴግና ወደ ህግ ያሳደጉት ዘረኝነት፣ ወደ ክልል ያሳደጉት ዘረኝነት፣ ወደ ትርክት ያሳደጉት ዘረኝነት፣ ወደ ሰራዊት ግንባታ፣ ወደ ባንክ፣ ወደ ሁሉ ነገር ያሳደጉት ዘረኝነት፣ ወደ ሀብት መከፋፈል ያሳደጉት ዘረኝነት ከ30 ዓመት በኋላ ደግሞ አብይ አህመድና ስርዓቱን ወለደ። ምክንያቱም ኦሮሞማ አሁን በብልጽግና ስም መጣ ማለት ነው። ኦሮሞማ ስለ ኦሮሞ ህዝብ ማለት ሳይሆን ፖለቲካል ኦሮሞማ ነው። ኦሮሞ አምስት አይነት ኦሮሞማ እንዳለ ከዚህ በፊት ቪዲዮ ስለሰራ እሱን ሄዳችሁ ማየት ትችላላችሁ ማለት ነው። 5 አይነት ኦሮምኛ አለ። አንዱ ነው ጤናኛ፣ አንዱ ባህላዊ የሆነው፣ ኦርቶዶክሳዊ የሆነው፣ እስላም የሆነው። እነዚህ 3ቱ በተፈጥሮ ኢቮልቭ ያደረጉ ስለሆኑ ምንም ማድረግ አይቻል። እውነት ነው፣ የነበሩ ናቸው። ፖለቲካል የሆነው ዋሃቢዝም ስሩ የተደበቀው፣ የጀርመን ክርስትና ግንቢ ተተክሎ ስሩ የተደበቀው፣ የብልጽግና ወንጌልን ያዘለው ኦሮሞማ ጸረ ሰው ነው። ከሃይማኖት ሁሉ ይበልጣል ተብሎለታልና አደገኛ ነው። ልክ በዛው መሰረት ህዋትነትም እንደዚሁ ጸረ ሰው ነው። ህዋትነት ከሰው ሁሉ ይበልጣል፣ ከሃይማኖትም ይበልጣል። ርስት አለው ለብቻው ሀገር ይፈልጋል፣ ሌላውን አጥፍቶ። እነዚህ ትግል ሲጀምሩ ማኒፌስቶ ጽፈው፣ ሐሰት ተርከው፣ ሐውልት አቁመው፣ ሰራዊት አደራጅተው የሚያጠፉትን ጠላት ለይተው ነው የተነሱት። አማራ ሲነሳ ደግሞ ጠላቴ ብሎ የለየው ህዝብ፣ ልውሰድ ብሎ ያቀደው ርስት የለም። የነበረው ይከበር፣ እኔን ማጥፋት ይቁም። በቃ ይሄ ነው፣ እኔን ማጥፋት ይቁም። ስለዚህ የስርዓት እንጂ የሰው ጠላት የለው። በጣም የሚያሳዝን
ይሄን ፍትሃዊ ትግል ይሄን የሰው ልጅም ሆነ ሀገርም የሆነ ሌላውንም ሰው ከዚህ ክፉ የሆነ አስተሳሰብ ለማዳን በተነቃነቀው የፋኖ ሰራዊት ውስጥ ጸረ ኦርቶዶክስነትን ለመትከል እየተንቀሳቀሱ ያሉ ሰዎች አሉ። ይሄም በቅርቡ አይቻለሁ። የጥቅስ ሸቃላ እግዚአብሔርን የሚጸየፉ እውነትን የሚሸሹ በራሳቸው የቆሙ እግዚአብሔርን የሚሸሽ ሰው እውነትም ፍትህም ሰብአዊነትም ሶስቱ ነው ያውቃቸው። ይሄ ደላላ ነው። ይሄ አጭበርባሪ ነው። ይሄ ከወያኔም ከኢህአዴግም የከፋ ነው። ደርግም ወያኔም ኢህአዴግም ኦነግም ብልጽግናም ኦርቶዶክስና አማራን ታርጌት ማድረጋቸው ይታወቃል። ከዚህ ነፃ እንወጣለን ብለን ከሰው እኩል እንኖራለን ብለን ሰውና ሰው አይበላለጥም፣ ሃይማኖትና ሃይማኖት በአንድ ሀገር ውስጥ እግዚአብሔር እንደፈቀደ ይኖራሉ ብለን ተስፋ ያደረግንበትን ትግል ውስጥ ገብተው ለመጥለፍ የሚሰሩ ግን ስለ አማራ 20 ቃል ቢናገሩ አንድ ንግግር ውስጥ 19ኙ አማራ የሆነ ግን አማራነት የሌላቸው። አማራነት እኮ እውነት ነው። አማራነት ፍትህ ነው። አማራነት ሰብአዊነት ነው። አማራነት ነባር ታሪክን ነባር እውነትን ማክበር ነው። አማራነት እኩልነት ነው። ከዚህ ውጪ ለስልጣናቸው ትግሉን መሳሪያ ለማድረግ በዛ ላይ ጸረ ኦርቶዶክስ ለማድረግ የሚሰሩ ሰዎችን ፋኖ ውስጥ የተሰገሰጉ ሰዎች በቅርብ ብቅ ማለት ጀምሯል። እኛ ከሃይማኖት ጋር አንገናኝም። ሞዓ ተዋሕዶ የአማራ ጠላት ነው። አንዳንዶቹ ደግሞ እነዚህ ከኤልያሳውያን ከዓለም ብርሃን ከዚህ ኦርቶዶክስን ጁዳይዝ ለማድረግ ከሚሰሩ ሴረኞች አንጻር ምን እየሰራ እንኳን መረጃ ሳይኖራቸው ከመሬት ተነስተው እንዲሁ እንዳገኙት እንደተሰማቸው የሚሰማን መልስ የሚሰጠን ሰው የለም በሚል በራስ መተማመን ልክ እንደ ህዋትና እንደሆነ ሐሰት እያመነጩ የሚረጩ አሉ። ይሄ አማራን ትግል ከቅድስና ወደ ይበክለዋል። በሐሰት አትበክሉት፣ በውሸት አትበክሉት፣ እግዚአብሔርን በመሸሽ አታጎሳቁሉት። እንደውም አንድ ምንድንኝ የሚለው እባክህ ኦዚያን የሚል ሰው ነው። ምን ይላል? የአማራ ህዝብ የመጽሐፍ ቅዱስ ምዕራፍ ቁጥሮች ባዘሉት ሀተታ መሸወድን ማቆምና ማብቃት አለበት እና በአንተ ጥቅስ ይመሩ ሆድህን መግዛት ራስህን መግዛት ሳትችል እንዴ! በየግል ህይወታችን ኃጢአትም ርኩሰትም አለብን። ግን የህዝብን ታላቅ የተቀደሰ ነገር ጠልፈን በእኛ ልክ ልንሰፋው አይገባም። የኔ ርኩሰት የፋንታውን ብልግና የፋንታውን በልጅነቱ አሁንም በአዋቂነቱ በሽምግልናው የሚሰራቸው ርኩሰቶች የትልቅ ህዝብን አይወክልም፣ ቤተክርስቲያንን አይወክልም። ያንተም ድካም አማራን አይወክልም። ይሄ የግላችን ሸክም ነው፣ ያንተም የኔም። አንተ እያልኩ ያለሁት ይህን ስሙን ደብቆ ለሚጽፍ አስመሳይ ሰውዬ ነው። ኦዚያን ነኝ የሚለው ምንድን ነው? አይዶን ነው ማን እንደሆነ ግን ከአጻጻፉ መገመት እችላለሁ። ገምቼ እንዳልሳሳት ትቼው ነው እንጂ ምን ይላል? ዘመድኩንና እኔም ፎቶ አድርጎ ከላይ ሁለቱ መምህራን ጋሎች ከፍተኛ ፕሮጀክት ቀርጸው የአማራን ብሔርተኝነት በጽኑ እየተዋጉት ይገኛሉ አለ። አቤት አቤት እውቀት! አቤት እውቀት! የአማራ ብሔርተኝነት ከሰውነት የወጣ ሰውን ጋላ አማራ ትግሬ ብሎ የሚፈርጅ ከሆነ ሌላኛው ናዚዝም ነው። ግን በአንተ ልክ ስላልሆነ እግዚአብሔር ይመስገን። አንተ ህፃን የአእምሮ ህፃን ስለሆንክ በዚህ ደረጃ ነው የምታስበው። የአማራ ብሔርተኝነት የሸመገለ የጃጀ የአማራን ህዝብ ለዘመናት ያባላ እሴቶችን እንደማይቀበል ጠንቅቀው ያውቃሉ ይላል። ያረጀ እሴት የሚለው የቱን ነው? የ3000 ዘመኑን ኦርቶዶክሳዊውን ምኑን እንደዚህ የሚለው? ኦዚያን ብቻውን አይደለም፣ ከጀርባው ያሉ የሱ ቢጤዎችም ፖሊሲ ነው የሚያሳየው። ወደፊትም ቢሆን ፋኖ ድል ቢነሳም በኢትዮጵያ ውስጥ ጸረ ኦርቶዶክስነት፣ ጸረ ነባር እሴት፣ ጸረ ኢትዮጵያዊነት እንዲቀጥል ያቀደ ኃይል ፋኖ ውስጥ አለ። ራስህን አጽዳ አለ። እንደ ኦርቶዶክስ እየተሸከረመምን ሌላ ሞት፣ ሌላ ስደት፣ ሌላ እልቂት፣ ሌላ ክደት፣ ሌላ የሲኖዶስ መከፋፈል፣ ሌላ መበላላት፣ ሌላ ኑፋቄ አንፈቅድም። ፊት ለፊት እናገራለን። የአማራ ትግል ግቡ ይሄ አይደለም። ከውስጥ ሆናችሁ አትጥለፉት፣ አትጥለፉት። የሰለሞን መንግስት እግዜር ቅባት እሱ ያመለጣችሁ ይላል።
ሰለሞንነት ምን ነው አስጠላህ አንገሸገሸ? ለሁሉም የተሰጠ ጸጋ ነው መኖር፣ በዚህ ምድር መኖር እኩል ነው። ሰውነት እኩል ነው። ሰውነት እኩል ነው። ሃይማኖት በመልካም ስራ የምንገለጥበት በሰማይ ዋጋውን የምናገኝበት እንጂ በዚህ ምድር የምንጨቋቆንበት ርስት የምንነጣጠቅበት አይደለም። ይህን እንኳን የማትረዳ የአማራን ትግል ለመምራት ራስህን መሪ አድርገ የሀሳብ መሪ ለማድረግ ስምህን ቀያይረ ኦዚያን ፎዚያን እያልክን ፊት ለፊት ናና እንነጋገር። የሀሳብ ልምሾህን እንዲህ ሲጋለጥ ጥሩ ነው። የአማራ ትግል ጸረ ኦርቶዶክስ ሊሆን አይችልም። እሱን ለመትከል የምታደርገው ጥረት ይከሽፋል። ጓዶችህ ያወቁ ዕለት ዋጋ ትከፍላለህ። ውስጣቸው ተደብቀህ መሪ መስለህ ጸረ ኦርቶዶክስ ርዕዮተ ዓለም ለመትከል የምትሰራ አንተ ብቻ አይደለም ቡድን እንደሆናችሁ ይታወቃል። እና ይሄን ለመናገር በአጭሩ መጣሁኝ። ይሄን መታገስ አይቻልም። ኦርቶዶክሳውያን ለዚህ መልስ መስጠት አለባችሁ። ኢትዮጵያ ውስጥ የሚጀመሩ ትግሎችን ሁሉ እየጠለፉ ጸረ ኦርቶዶክስ ማድረግ ማብቃት አለበት። ህወሓት የትግራይን ህዝብ አእምሮ አጥቦ ከኦርቶዶክሳዊ የሰው ልጅነት አንድነት ለይቶ ሰውን በዘርና በዘር ብቻ እንዲያስብ አድርጎ ወንጌሉ እነዚህ ከተጠመቁ በኋላ ከሴትና ከወንድ ወይንም ከስጋና ከነፍስ መወለዳቸው የበለጠ እነዚህ ከስጋና ከደም መወለድ ከሴትና ከወንድ ሩካቤ መገኘት ለሞት ነው፣ ለህይወት የሚሆን አዲስ ዘር በጥምቀት ሆነዋል፣ እነሱም የእግዚአብሔር ልጆች ናቸው ብሎ ካዋሃዳቸው በኋላ ለያይተውት እርስ በርስ ያፋጁትን አውራጃና ርስት አሰፋልሃለሁ ብሎ ጎረቤቶቻቸውን ያመከኑትን ያረዱትን ይሄን ሂደት እንዲያካሄዱ የፈቀደው ኦርቶዶክሳዊ ደንዝዞ ነው። ልጆቹን በዘር ተካፍለው የሚጫወቱበት አሁንም በአማራ የህልውናና የፍትህ የእውነትና የታሪክ ተጋድሎ ውስጥ ሰርገው ገብተው ጸረ ኦርቶዶክስ ዘር እየዘሩ ያሉ ድውያን አሉ። አንዳንዶቹም አብዛኛው ኦርቶዶክስ ስለሆነ እምነቱን ተጠቅመው ሰው ለማስከተል ኦርቶዶክስ ሳይሆኑ ኦርቶዶክሳዊ ምልክት ሊያደርጉ ይችላሉ። አንዳንዶቹ ደግሞ እነዚህ ይሻላሉ። አንዳንዶቹ ደግሞ ከሃዲነታቸውን ደብቀው በህዝቡ ውስጥ አማራ የምትለውን ስም እንደ ሙዚቃ ስሬ እየተናገሩ በተግባር ግን አማራን ያሰኘውን ኦርቶዶክሳዊ እሴት፣ ነባር እስላማዊ እሴት፣ ነባር ባህላዊ እሴት ለመደምሰስ ያረጀ ያፈጀ የጃጀ እሴት አንፈልግም ይላል እና አዲስ የማይታወቅ በዚህ ግለሰብና ግለሰቦች ልክ የተሰፋ እሴት ልታሸክመን ነው። የስድሳዎቹ ንጉሥ ገለው ጳጳስ ሰቅለው ቀይና ነጭ ሽብር አውጀው ደም ሲያፈሱ የነበሩ ግራ ሲገባቸው ወደ ጫካ ገብተው ነፃ አውጪ ነን ብለው ሰውን የተካፈሉ አሁን ለዚህ መከራ የዳረጉን ሰዎች እኮ አዲስ ነገር እናመጣለን ብለው በነባሩ ላይ መገንባት ነባሩን በእውቀት ማቅናት ትተው በስሜት የአማራ ህዝብ ህልውናው አደጋ ላይ ሲወድቅ በአነሳው ጠመንጃ ስር ተደብቀ አዲስ ማንነትን ልተክልብን ነው። አይሳካልህም። ኦርቶዶክሳውያን ካሁን በኋላ አይሽኮረመሙም። ያንተን ፕሮፓጋንዳ፣ ያንተን ወሬ፣ ያንተን ስም ማጥፋት፣ ያንተን የተደራጀ ኔትወርክ የጎጥ ኔትወርክ ፈርቶ ኦርቶዶክሳዊ ሰው ዝም አይልም። አማራ ኦርቶዶክስ ነው ታውቃለህ። ኦርቶዶክስ ነው። እስላሙም ነባር ነው። ልታታልለው አትችልም። በአቅምህ አስብ፣ በአቅምህ አለም። እግዚአብሔር ልቦና ይስጥህ። ከፈለክ በአደባባይ እንከራከር። ስምህን ቀይረ የተሽለኮለክ የቤተ ክርስቲያንን ስም ማጥፋት አትችልም። መዋ ተዋህዶ የአማራ ትግል ጠላት ነው ብለህ ስትናገር ትንሽ እንኳን ህሊና አይወቅስም? መረጃ የለህም? ህወሓትና ኦነግ ናቸው እንደዚህ ሐሰት እየፈበረኩ የ50 ዓመት ለሀገር ያደሙት። አማራ መሃል ቁጭ ብለህ ሐሰት አትፈብርክ። ቅዱስን ትግል አታርክስ። ንስሐ ግባና አእምሮን አድስ። ደካማ ነህ። በጣም ያሳዝናል። ወጣቶች ሃይማኖታችሁን፣ ሀገራችሁን፣ ታሪካችሁን ጠብቁ። በአዲስነት ስም አዲስቷ ኢትዮጵያ እያሉ ነባሩን ነገር ያጠፉ የ50 ዓመት ጎዳና ይበቃናል። አሁን በፋኖ በኩል ልትመጡብን አትችሉ። ፋኖ ልትበክሉት ልታረክሱት አትችሉ። ግማሹ ውጭ ቁጭ ብሎ ግማሹ እዛው ፋኖ መሃል ቁጭ ብሎ እንደ መሪ ነኝ እያለ ጸረ ኦርቶዶክስ
አጀንዳ ማካሄድ አይችልም፣ ፈጽሞ አይችልም። አይናችንን ከፍተን እንጠብቃለን። ወዳጄ ትልቅ ጫማና ብረት ያዘለ ሰው ማዳመጥ ያስቸግረዋል ይላል ወንድሜ። ስለተኮስክ ሁሉን ነገር ትረዳለህ ማለት አይደለም። የህዝብ ሁሉ ጭንቅላት የሚያዋጣውን ታሪክ የሚነግርህን ሃይማኖትና ባህል የሚያስታጥቅህን ገንዘብ አድርገህ ነው ድል የምታገኘውና ግብዝነትን አቁም የሚል መልእክት ነው ያለኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ከፈለክ በአደባባይ እንከራከር፣ አትሽሎክሎክ። በጎጥና በሶሻል ሚዲያ ተደራጅተህ ስም አታጥፋ። ደህና ሁን።